ዛሬው ቪዲዮአችን ደግሞ ፓይተን ፓርት 2 ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን ላይ የምናየው ስለ ፓይተን አውትፑት እናያለን፣ እንደገና ኮሜንት እናያለን። በተጨማሪ ደግሞ ሶስተኛ ላይ የምናየው ቫሪያብል ነው። ስለዚህ ስለነዚህ ስለ ሶስቱ ነገሮች እንዴት ነው የምንጠቀማቸው፣ ምንድነው ጠቀሜታቸው የሚለውን ነገር ዲቴል አሳያችኋለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይሄ አቡጊዳ ቴክ ቲዩብ ነው። እንዲሁም እንደዚህ አይነት የቴክ መረጃ ቶሎ ቶሎ እንዲደርሳችሁ ላይክ እያደረጋችሁት ቪዲዮውን ጀምሩት። አሁን ቀጥታ ወደ ቪዲዮ እንሄዳለን። Abugida Tech Tube እንግዲህ በባለፈው ቪዲዮ ፓይተንን እንዴት መጫን እንደምንችል አይተን ነበረ። ካላያችሁት ስክሪን ላይ ይመጣላችኋል። እሱን ቼክ አድርጉትና ወደዚህኛው ብትመጡ አሪፍ ነው። ምክንያቱም ፓይተን የሚያስፈልጉ ነገሮች ስላሉ ፓይተንን ኮድ ለማድረግ እሱን የግድ ማየት አለባችሁ፣ ፓርት ዋን ማለት ነው። ዛሬ ደግሞ ፓይተን ላይ አውትፑት የሚባል ነገር አለ፣ ኮሜንት የሚባል ነገር አለ፣ እንደገና ደግሞ ቫሪያብል የሚባል ነገር አለ። አውትፑት የምንለው ምንድነው? ኦን ፓይተን ቱ ዲስፕሌይ አውትፑት ኪወርድ ፕሪንት ይላቸዋል። አውትፑት የምንለው በፓይተን ላይ የሆነ የሰራነውን ኮድ አለ። ያንን ኮድ ከስሙ እንደምትረዱት አውትፑት ማለት ነው። ዲስፕሌይን ለማግኘት የምንጠቀመው ሲንታክስ ወይም ደግሞ ኮማንድ አለ፣ ወይም ደግሞ ኪወርድ ይላታል። ያቺ ኪወርድ አለች። እሷ ኪወርድ ምን ትባላለች? ፕሪንት ትባላለች። ያችን ፕሪንት ተጠቅመን አውትፑታችንን ማየት እንችላለን ማለት ነው። አሁን በኤግዛምፕል እየሰራን እንየው። እዚህ ጋር ትመጡና አይ ቲንክ በባለፈው ቪዲዮ ይሄን ነገር ነክቼላችኋለሁ። አሁን ደግሞ በደንብ እንየው ብዬ ነው። እዚህ ጋር ትመጡና ፕሪንት የምትባል ምን አለች? ኪወርድ አለች። ፕሪንት ብላችሁ ሲንታክሱን ይዩት በደንብ። ፕሪንት ብላችሁ ብራኬት ትከፍታላችሁ። ብራኬት ከከፈታችሁ በኋላ እዚህ ጋር ምን ይገባል? ኮት ይገባል። ደብል ኮት ታስገቡና እዚህ ጋር ነው በቃ የምትጽፉት እንትናችሁን የምፈልጉትን ነገር አውትፑት እንዲሆን የምፈልጉትን ነገር እዚህ ጋር ትጽፉታላችሁ ማለት ነው። አሁን እኔ እዚህ ጋር የሆነ ነገር ልጻፍ እስቲ ሄሎ ልበልና ሄሎ ወርልድ ብዬ ብጽፍ፣ ከዛ አሁን ይሄንን ጻፍኩኝ አይደለ? ግን ይሄንን አሁን ጀስት ኮድ እያደረኩኝ ነው እንጂ አውትፑቱ ምን እንደሚመስል ማየት እፈልጋለሁ። ያንን ለማድረግ ፕሪንት የምትለዋን ተጠቅሜያለሁኝ። የሄሎ ወርልድን አውትፑት እንዴት እንደሆነ ለማየት ማለት ነው። ሄሎ ወርልድ የሚለው ሲወጣ ማለት ነው ተጽፎ ከዚህ ኮዱ ኤክስትራክት ሲደረግ ያለው ለማየት የፕላይ ምልክት እዚች ጋር የፕላይ ምልክት አለች። እቺ ፕላይ ምልክቷን ስትነኳት ይመጣላችኋል ማለት ነው። አያችሁት? እዚህ ጋር ሄሎ ወርልድ አለና አውትፑት ሰጠኝ ማለት ነው። አሁንም እዚህ ጋር ደግሜ ይሄንን ኮፒ ላድርገውና እዚህ ጋር መጥቼ ብልከው፣ ከዛ አሁንም ደግሞ እዚህ ጋር ብልከው ብዬ እንደዚህ ባረገው፣ ከዛ ሴቭ እያደረጋችሁ ነው። ግን ረን አሁን እዚህ ጋር መጥቼ ዝም ብዬ ረን ባረገው እዩት ምን እንደሚፈጠር። ሴቭ አድርጌዋለሁ ኦልሬዲ ስላረኩት ነው። ሴቭ ባላረገው ኖሮ እነዚህ ሄሎ ወርልድ የሚሉት አራቱም አይወጡልኝም ነበረ። ረን ከማድረጋችሁ በፊት ኮንትሮል ኤስ ብላችሁ ሴቭ ማድረግ ትችላላችሁ። ወይም ደግሞ አሁን እዚህ ጋር የሆነ ነገር ጻፍኩኝ፣ ሴቭ አላረኩትም። ሴቭ ካላረኩት እዚች ጋር እንደምታዩት እዚች ጋር ነጭ ነገር አትታያችሁም? እዚች ጋር ያለችው ይቺ ማለት ነው። እሷ ካለች ሴቭ አልሆነም ማለት ነው። አሁን ይሄንን ባጠፋው ነጭ ነገሯ ስቲል አለች። ለምንድነው? የሆነ ነገር ስለቀያየርኩኝ ማለት ነው። አሁን ኮንትሮል ኤስን ብነካት ትጠፋለች። አያችኋት? ጠፋች ማለት ነው። ሴቭ ሲደረግ እንደዚህ ትጠፋለች። በዚህም አይደንቲፋይ ማድረግ ትችላላችሁ። ምክንያቱም አሁን እንደዚህ ብዬ አሁን ረን ላርግ፣ ቆይ እስቲ እንደዚህ ሳይሆን እንደዚህ ጭራሽ ኤረር ስለሆነ ይሰራልኛል። እንደዚህ ላርገውና አሁን ይሄንን ረን ለማድረግ ብሞክር እዩት የሚወጣውን 5 ወጣ። ኦኬ አውቶማቲክ ሴቭ እያደረገው ነው። ስለዚህ አንዳንዴ እምቢ ሊላችሁ ስለሚችል ሴቭ ሳታረጉ ረን ሴቭ እያደረጋችሁ ነው ረን የምታደርጉት ማለት ነው። እና እቺ ፕሪንት የምትላት ኪወርድ አውትፑታችንን እንደዚህ በቀላሉ ዲስፕሌይ ለማድረግ የምንጠቀምባት ኪወርድ ነች ማለት ነው። ፕሪንት እቺን ትመስላለች። ሌላኛው ደግሞ ፓይተን ላይ ምን አለ መሰላችሁ? ሁለተኛ እናያለን ያልናችሁ። ሁለተኛ የምናየው ደግሞ ምንድን ነበረ? ኮመንት ነው አይደለ? ኮመንት በፓይተን ላይ ያው አንዳንድ ዲቨሎፐሮች ኮዳቸውን ወይም ደግሞ ከኮዱ በላይ
ምን እንደተጻፈ ያንን ነገር ጀስት እንደ ዲስክሪፕሽን ማለት ነው። ዲስክሪፕሽን ለመስጠት ከፈለጉ ወይም ደግሞ ጋይድ ለማድረግ ሲፈልጉ ኮሜንት ይጠቀማሉ። አብዛኛውን ጊዜ ደግሞ ኮሜንት ላይ በጣም ብዙ የሚሰሩ ስህተቶች አሉ። አሁን በእነዛ ስህተቶች ተጠቅመው ደግሞ አታከሮች ያንን ዌብሳይት ሊሆን ይችላል ያንን ኮድ አታክ ሊያደርጉት ይችላሉ። ስለዚህ ኮሜንት በጣም ፓወርፉል የሆነ ነገር ነው የምትረዱት ማለት ነው። ኮመንት ለመጻፍ ምን እናደርጋለን? ሃሽታግ ታደርጉና እዚህ ጋር የምትፈልጉትን ኮመንት ትጽፋላችሁ። ዚስ ኢዝ ኮመንት ብላችሁ ትጽፋላችሁ። ይሄ ኮመንት ምንድነው? ይሄ ኮመንት ምንድነው የሚጠቅማችሁ? ጀስት እንደነገርኳችሁ ዲስክራይብ ለማድረግ ከፈለጋችሁ እንትናችሁን ኮዳችሁን ከላይ ሌላም ነገር ብቻ የምትፈልጉትን የምትጽፉት ነገር ነው። እናንተ እንደምትፈልጉበት ፐርፐዝ ይለያያል ማለት ነው። እንደ ኢንዲቪዥዋሊ ስለሚለያይ እና ይሄ ኮመንት ወርዳችን ላይ ማለትም አውትፑታችን ላይ አይወጣም። አሁን ኮንትሮል ኤስ አድርጌ ሴቭ አድርጌ ከዛ ረን ባደረገው ምን እንደሚፈጠር ይኸው ስቲል የተቀየረ ነገር የለም አይደለ? አያችሁት እዚህ ጋር ሄሎ ወርልድ ከላይ ያሉት 5ቱ ብቻ ናቸው ዲስፕሌይ የሆኑት እንጂ ዚስ ኢዝ ኮሜንት የሚለው የለም። ይሄ ኮሜንት ምን ትረዳላችሁ ማለት ነው? ኮሜንት አውትፑት ላይ አይወጣም ማለት ነው። አሁን ይሄኛው ስንት አለ? 5 ሄሎ ወርልድ ነው አይደለ? ይቺን አሁን ኮሜንት ውስጥ ከተታት ከፈለኩኝ ጀስት ከኋላ መጥቼ ሃሽታግ ማድረግ ነው። ኮሜንት ውስጥ ገባች ማለት ነው። ኮንትሮል ኤስ አደረኩኝና ረን ባደረገው አሁን 4 ሄሎ ወርልድ ይሆናል ማለት ነው። ምክንያቱም አንዷ ሄሎ ወርልድ ኦልሬዲ ኮሜንት ውስጥ አስገባናት። ረን አድርጌ ላሳያችሁ። አያችሁት እዚህ ጋር እንደምታዩት የመጣልን 4 ሄሎ ወርልድ የሚል ነው። ምክንያቱም ይችኛዋ ሄሎ ወርልድ የምትለው ምን ውስጥ ገባች? ኮመንት ውስጥ ገባች ማለት ነው። የኮመንት ጥቅም እንደዚህ ነው። ይሄኛው ለምንድነው? ለሲንግል ላይን ኮሜንት እንለዋለን። ሌላ ኮሜንት አሰጣጥ ደግሞ ምን አለ? በጣም ብዙ የሆነ ኮሜንቶችን ወደታች እንደዚህ መዘርዘር ስትፈልጉ ምን ታደርጋላችሁ? ሌላ እንትን ትጠቀማላችሁ። እቺ ከታብ በላይ ያለች እዚህ ስክሪን ላይ እንደምታዩት ከታብ በላይ ያለችውን ምልክት 3 ጊዜ ትነኳትና 3 ጊዜ እንደዚህ ታረጓትና ከዛ እዚህ ጋር ትመጡና ኢንተር ብላችሁ ታች 3 ታረጉና አይ ቲንክ እንደዚህ 3 ታረጉና እዚህ ውስጥ ኮሜንታችሁን የምትጽፉት እዚህ ውስጥ አሁን መልቲፕል ላይን ከሆነ እንደዚህ ያርጋችሁ በዚህ ውስጥ ነው የምትጽፉት ኮሜንታችሁን ማለት ነው። ይሄ ምንድነው? ለመልቲፕል ላይን ከሆነ ማለት ነው። ኮመንት ይሄንን ይመስላል። ሌላኛው ደግሞ የምናየው ነገር ምንድነው? ስለ ቫሪያብል ነው። ቫሪያብል ማለት ደግሞ ጀስት ማትስ ላይ ታውቁታላችሁ አብዛኞቻችሁ ያው ተማሪዎች በአሁኑ ሰዓት ያልተማረ ሰው የለም። ማትስ ላይ እንደምታውቁት ቫሪያብል ማለት አሁን ኤክስ ቫሪያብል ነች ይለንና ኤክስ which is equals to 10 ይለናል አይደለ? ኤክስ ምንድነች? 10ን የያዘችው የ10 ቫልዩ ያላት ቫሪያብል ነች አይደለ? ኤክስን ኮል ስናደርግ ማን ነው ትዝ የሚለን? 10 የተባለው ቁጥር አይደለ? በማትሱ ህግ ማለት ነው። ያንን ሩል ነው ቀጥታ መተን እዚህ ጋር አፕላይ የምናደርገው ማለት ነው። እዚህ ጋር አሁን የሆነ ቫሪያብል አለ ኤክስ ራሷን ኤክስ እንውሰዳት። ኤክስ የተባለች ቫሪያብል አለች። እዚህ ኳልስቱ ብዬ 10 ብል ከዛ አሁን ይሄንን ረን ባረገው ምንም አይፈጠርም። ምን ተፈጠረ? ምንም አልተፈጠረም። ለምንድነው? ቅድም በመግቢያ ላይ እንዳልኩት አውትፑት ኮማንዳችን ማን ነው ብለናል? ፕሪንት ነው ብለናል። ይሄንን አሁን አውትፑቱን ለማየት ከፈለግን ፕሪንት ብለን ምን እንላለን? ፕሪንት እንልና ቫሪያብላችንን ኮል እናደርጋለን። ቫሪያብላችን ማነች? ኤክስ እንላታለን። ይችኛዋን ቫሪያብል ደግሞ ቫልዩን የያዘችው ቫሪያብል ምን ትባላለች? አይደንቲፋየር ትባላለች። አሁን እዚህ ጋር አይደንቲፋየራችሁን ታስገባላችሁ ማለት ነው። እንደገና ደግሞ ይሄንን ቫሪያብሉ ላይ ቫልዩ የመስጠት ፕሮሰስም ደግሞ ቫሪያብል ዲክላሬሽን እንለዋለን። ኤክስን ደግሞ አይደንቲፋየር እንላታለን። አሁን ፕሪንት ብዬ ኤክስ ካልኩኝ በኋላ ጀስት እዚህ ጋር መጥቼ ረን ባረገው
ምን እንደሚፈጠር አያችሁት? 10 የተባለ አውትፑት ወጣልኝ። ለምንድነው? እቺ ኤክስን ኮል በማድረግበት ሰዓት የ10 ቫልዩ እየመጣ ነው ማለት ነው። ምክንያቱም አሁን እዚህ ጋር 10 የመጣበት ምክንያት 10 ከምንድነች ቫሪያብሉ ላይ ሆልድ ተደርጋለች ኦልሬዲ አይደለ? ሶ አይደንቲፋየራችንን በምንጠራበት ሰዓት የቫልዩአችን እንትን ይመጣል ማለት ነው። አሁን እዚህ ጋር ደግሞ ቅድምዬ አስተውላችሁት ከሆነ ፕሪንት ብዬ ሄሎ ስል ፕሪንት ብዬ ሄሎ ነበር ያልኩት፣ ግን ሄሎ ስል ኮድ ተጠቅሜያለሁ። ሄሎ ስል ኮድ ተጠቅሜያለሁ እዚህ ጋር አይታችሁት ከሆነ ማለት ነው። ሶ እዚህ ጋር ግን ቫሪያብል ላይ ኮል በምናደርግበት ሰዓት ምንም አይነት ኮት አንጠቀምም፣ ያለ ኮት ነው ኮል የምናደርጋቸው ማለት ነው። ግን እዚህ ጋር ጀስት ወርዶችን ለመጻፍ ስንፈልግ ግን ምን እናደርጋለን? ኮት እንጠቀማለን ማለት ነው። ሌላ ደግሞ እዚህ ቫሪያብል ላይ አሁን በቁጥር ነው አይደል ያየነው። አሁን ደግሞ ሌላ ዋይ የተባለ ቫሪያብል እንትን እንበልና ዋይ የተባለውን ቫሪያብል ደግሞ ምን እንበለው እስቲ ስትሪንግ እናድርገው ወይም ደግሞ ወርድ እናድርገው። ሄሎ ብዬ ወርልድ ልበለው እስቲ ወርልድ ልበለው። ግን እዚህ ጋር ደግሞ ምንድነው ቫሪያብል ላይ እንደዚህ ስትሪንግ የምትጠቀሙ ከሆነ በምን ውስጥ ነው መሆን ያለበት? በኮት ውስጥ ነው መሆን ያለበት የግድ ማለት ነው። አሁን እዚህ ጋር ፕሪንት ብላችሁ ኮት ተጠቅማችኋል አይደለ? ለወርዱ ለዚህ ሄሎ ለሚለው ኮት ተጠቅመናል። ግን እንትን በሚሆንበት ሰዓት ደግሞ አሁን ፕሪንት ብዬ ቁጥር ቢሆን ኖሮ አሁን ቆይ እሺ ይሄን ፕሪንት ብዬ ቁጥር ቢሆን ኖሮ ጀስት እንዴት ለማለት ፈልጌ ነው ፕሪንት ብዬ ከዛ በቅንፍ ውስጥ እንደዚህ 15 የተባለውን ቁጥር ዲስፕሌይ እንዲሆንልኝ ከፈለኩኝ ኮት አልጠቀምም። ለቫሪያብል እና ለቁጥሮች ኮትን አልጠቀምም። አሁን ይሄንን ለቁጥር ኮት ብጠቀም ኖሮ አውትፑቱን አላጣውም፣ 15 ይወጣልኛል። ግን ምን መሰላችሁ ሲወጣ ምን ሆኖ ነው የሚወጣው? ጀስት እንደ ስትሪንግ ነው አንደርስታንድ የሚያደርገው ስትሪንግ ነው ብሎ ነው እንጂ ቁጥር ብሎ አይደለም። አሁን ወደፊት ሰፋ እያደረግን እናየዋለን። ዳታ ታይፓቸውን እንዴት አይደንቲፋይ ማድረግ እንችላለን፣ እንዴት እናያቸዋለን የሚለውን ወደፊት እናየዋለን። አሁን ለጊዜው ግን የምትይዙልኝ ኮንሰፕት ምንድነው? ቁጥር ላይ ኮት ተጠቃምን ቁጥርነቱ ይቀርና ስትሪንግ ይሆናል ማለት ነው። ሶ ቁጥርነቱ እንዳለ ከፈለጋችሁ ስትሪንግ ኮት ሳትጠቀሙ ነው ጀስት ዝም ብላችሁ ፕሪንት ብላችሁ ቁጥራችሁን የምታስገቡት ማለት ነው። ሶ አሁን እዚህ ጋር ለቫሪያብል ደግሞ እንደምታዩት እዚህ ጋር ወርድ ከሆነ ወይም ደግሞ ስትሪንግ ከሆነ ኮት ትጠቀማላችሁ ማለት ነው። አሁን ይህንን ረን ባረገው 10 ይወጣልኛል ቅድሚያ ፕሪንት የተባለችው። ከዛ አሁንም አውትፑታችን እያስተዋላችሁ ነው አይደለ? ፕሪንት የሚለው ላይ ነው። ምክንያቱም መግቢያ ላይ እንዳልኩት ፕሪንት ምንድነው ብያቸዋለሁ፣ አውትፑት ዲስፕሌይ የምናደርግበት ኪወርድ ነች ብለናል አይደለ? ስንነሳ ሶ ፕሪንት የሚሉት ብቻ ናቸው አውትፑት ላይ ልናያቸው የምንችለው ማለት ነው። ፕሪንት 15 ይሆናል። ስለዚህ 10 ሄሎ 15 ይሆናል አውትፑታችን ማለት ነው። ይሄንን ቼክ እናድርገው፣ ረን እናድርገውና ሶ አያችሁት እዚህ ጋር 10 መጣች፣ ከዛ ሄሎ ተከተለች፣ ከዛ 15 ተከተለች። 15ን አሁንም እዚህ ጋር መጥቼ በኮት ውስጥ ባረገው ዳዝ ማተር እንትን ትላለች አውትፑት ላይ ትመጣልኛለች። ግን ችግሩ ምንድነው? ጀስት ስትሪንግ ቁጥር አትሆንልኝም፣ ስትሪንግ ነው የምትሆነው። እንዴት ነው? አሁን እዚህ ጋር ስታዩት ጀስት 15 ሆኖ ነው አያችሁት አይደለ? 15 ሆኖ ነው። ግን ዳታ ታይፕ የሚባል ነገር አለ፣ ወደፊት እናየዋለን። እዛ ላይ በሚታይበት ሰዓት ይሄኛው ቁጥር ሳይሆን የሚለው ስትሪንግ ጀስት ወርድ ነው ብሎ ነው የሚረዳው ፓይተን ማለት ነው። ሶ እዚህ ጋር ይሄንን ኮንሲደር እንድታደርጉ ፈልጋለሁኝ። አሁን እዚህ ጋር አሁን ደግሞ ቫሪያብሎችን ከእንትኖች ጋር ከወርዶች ጋር አሁን እዚህ ጋር ያየነው ቫሪያብሎችን ኮል ስናደርግ ጀስት ለየብቻ እየጠራን ነው አይደለ? ፕሪንት ብዬ ዋይ ኦኬ፣ ፕሪንት ብዬ ዋይ አላልኩትም ለካ። ኤኒዌይስ ፕሪንት ብዬ ዋይ ብለው እሺ፣ ላጥፋውና እነዚህን ላጥፋቸው። ዋይ የተባለ ቫሪያብል አለን። ከዛ ወርልድ አልኩት፣ ግን በኮትስ መሆን አለበት። ዶንት ፎርጌት ዚስ፣ ምክንያቱም ስለማይሰራላችሁ ማለት ነው። ከዛ ፕሪንት ብዬ ጀስት እዚህ ጋር ዋይ ብለው ከዛ ይሄንን ሴቭ አድርጌ ረን ባረገው እዚህ ጋር ማይወጣልኛል ወርልድ የሚለው ወጣልኝ ማለት ነው። አያችሁት? እንደ ቅድሙ ማለት ነው። ግን ልዩነቱ ምንድነው? እዚህ ጋር ኮድ ተጠቅሜያለሁ፣ ሌላ አዲስ ነገር የለም። ግን አሁን እዚህ ጋር ደግሞ ፕሪንት ልበልና ከዛ በኮት ውስጥ አርጌ ሄሎ ማለት ፈለኩኝ። ሄሎ
ከዛ ወርልድ የምትለዋን ከዚህኛው ቫሪያብል መውሰድ ብፈልግ እንዴት አደርጋለሁ መሰላችሁ? እዚህ ጋር ብራኬት እጠቀማለሁ። ምን አይነት ብራኬት ነች? እቺ ከርሊ ብራኬት ትባላለች። ይቺ ማለት ነው። ይቺ ከርሊ ብራኬት ትባላለች። እዚህ ጋር ትመጡና ማንን ኮል ታደርጉታላችሁ? ዋይን ኮል ታደርጉታላችሁ። አሁን ሄሎ አለ። ከዛ ዋይን ጠራሁት። ዋይ ደግሞ በውስጡ ማንን ይዟል? ወርልድ የተባለውን ስትሪንግ ይዟል አይደለ? ስለዚህ አውትፑቴ ላይ ሄሎ ወርልድ የሚል ዲስፕሌይ እንዲሰጠኝ ነው የፈለኩት። ግን ከዛ በፊት ደግሞ እዚህ ጋር ምን ታደርጋላችሁ? ኤፍ ታደርጋላችሁ። እነዚህ ሲንታክስ እንግዲህ ወደፊት እየለመዳችሁ ስትሄዱ በደንብ አንደርስታንድ ታደርጉታላችሁ። እዚህ ጋር ኤፍ ታረጉና ከዛ ይሄንን ኮንትሮል ኤስ አድርጋችሁ አሁን ይሄንን ረን ብታረጉት ጀስት አውትፑቱን ይዩት። ሄሎ ወርልድ ብሎ መጣልኝ ማለት ነው። አያችሁት አይደለ? እኔ ጻፍኩት ሄሎ ነው፣ ወርልድ የሚለውን አልጻፍኩም። ወርልድን ኬታ አስገባውኝ፣ ከዚህ ከቫሪያብሉ አስገባውኝ። ከዛ አውትፑቴ ላይ ሄሎ ወርልድ ብሎ መጣልኝ ማለት ነው። ሶ እንደዚህ አድርገን ቫሪያብሎችን ከፕሪንት አውትፑት ጋር ከቴክስቶች ጋር ወይም ደግሞ ከስትሪንጎች ጋር አንድ ላይ ኮምባይን እያደረግን አውትፑት ላይ ዲስፕሌይ ማድረግ እንችላለን ማለት ነው። ሶ የቫሪያብልን እንግዲህ ይሄን ያህል ካልኳችሁ አንድ ልጨምርላችሁና እንደ ቦነስ እሺ፣ እዚህ ጋር እንምጣና ይሄን እናጥፋውና ኮንትሮል እሺ፣ ይሄን ካጠፋነው በኋላ አሁን ኤክስ አለ። ኤክስ የተባለውን ስንት እንበለው? 5 እንበለው። ከዛ ዋይ የተባለ ቫሪያብል አለ። ዋይ የተባለውን ቫሪያብል 15 አልነው። ከዛ ፕሪንት ብዬ አሁን እዚህ ጋር እስኪ ማቴማቲክስ ኦፕሬሽን እንሞክር። ፕሪንት ልበልና ኤክስ ፕላስ ዋይ ብዬ ምን እንደሚፈጠር እንየው። ኤክስ ፕላስ ዋይ። አሁን እዚህ ጋር ምን እያደረኩኝ ነው? ኤክስ 5 ቫልዩ አለው፣ ዋይ ደግሞ 15 የተባለ ቫልዩ አለው። ስለዚህ አሁን ፕሪንት ኤክስ ፕላስ ዋይ፣ ይሄ በቃ ሲምፕል የሆነ ማይነር የሆነ የማትስ ስራ ነው። ጀስት ክላስ እንደተማራችሁት ማለት ነው። ይሄንን ሴቭ አድርጋችሁ ረን በምታደርጉበት ሰዓት 20 ብሎ አውትፑት ይሰጣቸዋል ማለት ነው። ጀስት እንደምታዩት አሁን እዚህ ጋር ምን ሰጠኝ? 20 ብሎ አውትፑት ሰጠኝ። እንደዚህም እያደረጋችሁ እንትን ማድረግ ኦፕሬሽን መስራቶች ትችላላችሁ ማለት ነው። ሶ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን አስቀምጡልኝ። እንዲሁም ደግሞ የቴሌግራም ግሩፓችን ላይ ጆይን እያደረጋችሁ እዛ ላይ ስለማንኛውም ስለ ቴክ ዲስከስ ማድረግ ትችላላችሁ ማለት ነው። በቀጣይ እንግዲህ ፓርት 3 ላይ በጣም ሞር አድቫንስ እያደረግን እንሄዳለን። ሶ ይህንን ቪዲዮ ኮንሲስተንትሊ ማየታችሁን እንዳታቆሙ ማለት ነው። ይጠቅማችኋል። እስከዛው ድረስ አንድ ያድርገን።